እንደኔ የትሬዲንግ ኤክስፒሪየንስ እና እንደኔ ፐርስፔክቲቭ ነው ማወራችሁ። ጀነራሊ ለሁሉም ቦታ የምትጠቀሙትና ለሁል ጊዜ የምታረጉት ሌላም ሰው ሲያስተምር የምትሰሙት ነው ብዬ ሳይሆን እንደራሴ በራሴ ያየሁትን ትሬደሮች ሊያውቁት ብዬ ማስበውን ነገር ኢምፖርታንት ነው ብዬ በገምተውን ነገር ነው ሼር ማድረጋችሁ። እነዚህ ነገሮች በጣም ይጠቅሟችኋል። በተለይ ፎሬክስ ትሬዲንግን ለመጀመር እያሰባችሁ ላላችሁ እኔ ፎሬክስ ትሬዲንግን ሲጀምር ባውቃቸው ኑሮ ይጠቅሙኛል ብዬ የማስባቸው ነገሮች ነው የምነግራችሁ። ይሄን ነገር ስላችሁ ቪዲዮ ሬከርድ ለማድረግ የመረጥኩት ርዕስ ሆኖ ሳይሆን ኢስ ኢምፖርታንት ቲንግ ቱ ነው። ምክንያቱም ፎሬክስ ትሬዲንግ ቀላል የሚባል የቢዝነስ እንትን አይደለም። በተለይ ፎሬክስ ትሬዲንግን እንደጀመራችሁ ለሰዎች ስትነግሯቸው እንደነቻችሁ ገና 6 ወር 3 ወር 4 ወር ምናምን እንደው ሲሆናችሁ ነው ቶሎ ስለ ትሬዲንግ ለማውራት ለሰው የምትቸኩሉት። የዛ ሰዓት ሰው ምንም ቢላችሁ ያን ያክል ዲስአፖይንት አትሆኑ። ግን 1 ዓመት 2 ዓመት 3 ዓመት ፎሬክስ ትሬዲንግ እንደጀመራችሁ ሰዎች ሲያውቁ ስቲል ትሬድ እያረጋችሁ እንዳለ ሰዎች ሲያውቁ የሚሰጧችሁ ምላሽ የብዛው ተሰታርፉ የሚኖሯችሁ ብዙ አይነት የስሜት ሳይኮሎጂካል እንትኖች በዛ ሰዓት ዊን ሊኖር ይችላል፣ ሎዝ ሊኖር ይችላል፣ ኤቭሪቲንግ ሀፕን የሚያደርግበት ታይም ሊሆን ይችላል። በዛ ሰዓት የምታልፉት የምታዩት ነገር ለእናንተ የሚሰጣችሁ ስሜት እናንተ ምን ያክል ሳይኮሎጂካል ስትረስ ውስጥ እንደሚከታችሁ እነዚህ ብዙ አይነት ኮንሰፕቶችን ፎሬክስ ከመጀመራችሁ በፊት እኔ ፎሬክስ ከመጀመሪያ በፊት ባውቃቸው ኑሮ ብዬ የማስባቸው ነገሮች ነው ዛሬ ሼር ማድረጋችሁ ማለት ነው። ይሄ ኢንትሪኤፍኤክስ ዩቲዩብ ቻናል ነው። ሰብስክራይብ ያረጋችሁ ቤተሰብ ሆኑ። ሳይኮሎጂካሊ ስለ ፎሬክስ የሚጠቅማችሁ ነገሮች ሼር አረጋለሁ። ወደ ቪዲዮ እንግባ ማለት ነው። ሶ እኔ ፎሬክስ ትሬዲንግን ሲጀምር ባውቃቸው ብዬ የማስባቸው ነገሮች ምንድን ናቸው? መጀመሪያ ፎሬክስ ላይ ሁላችንም ስንገባ መጀመሪያ የምንገባበት መንገድ ቢኖር ኢሉዥን አይደለም። ኢዚ ትሬዲንግ ሉክስ ኢዚ። በቃ ኤቭሪቲንግ ኦንላይን ላይ ብንመለከታቸው ነገሮች በሙሉ ኢዚ መኒ ይመስሉናል። ኢዚ መኒ ኤቭሪዋን በቃ ቻርት በማየት ወደ ላይ ሲወጣ ወደ ታች ሲወርድ በመግባትና በመሸጥ ቀላል ይመስላቸዋል ሰዎች። አንድ ቀን ሰው ቤት ሂጄ የዛሬ ስንት ጊዜ ነው ትዝ ይለኛል እያወራን ፎሬክስ ትሬዲንግ ጀምሬያለሁ ብዬ ምናምን ሳወራ ፎሬክስ ትሬዲንግ እኮ በጣም ቀላል ስራ እኮ ነው፣ ምን አይነት ስራ እንደሆነ አለች አንዷ ማለት ነው። እንዴት ብዬ ጠይቃት። ምክንያቱም በጣም ቀላል በቃ ቻርት በማየት ሲወጣና ሲወርድ እያዩ መግዛትና መሸጥ ነው። የዛ ሰዓት እኔ ፕሮፊታብል አልነበርኩም እና በጣም ገረመኝ። አይ ዋዝ በቃ ትሬዲንግ እንደዚህ ሰው የሚረዳበት መንገድ እንደዚህ አይነት መንገድ ነው። ስለዚህ ሰው ፎሬክስ ትሬዲንግ ላይ ከመጀመሩ በፊት ኤቭሪባዲ ሃዝ እንደዚህ ይሄ ቶታል ምንድነው ኢዚ ነው የሚመስለው ስትመለከቱ ሮሌክሱ ለምበርጊኒው ኢትዮጵያ ውስጥ ደግሞ በቃ ፈታ ማለት አይደለም። ከአዲስ አበባ ወጥቶ መዝናናት፣ መኪናዎች መከራየት፣ ዱድ ቦታ መዝናናት፣ ከዛ በኋላ ፍሌክስ ማድረግ፣ ኤክስነስ አካውንት ማሳየት አይደል፣ ትሬዶችን መግባት MT5 ላይ የገቡትን ትሬዶች ፖስት ማድረግ በቃ እንደዚህ ሰዎች ሲያደርጉ ይሄንን ማይክ አንድ ወዳት ትላላችሁ አይደል? ኢዚ ነው። ኤቭሪቲንግ ሉክስ ኢዚ። መጀመሪያ እሱ ደግሞ ማኒፑሌሽን መጀመሪያ ማይንዳችሁ በዚህ እንዲቀየር ስለሚፈልግ ስለዚህ ብሮከሮቹም አውቀው ትሬደሮች ሪዛልታቸውን ፖስት እንዲያደርጉ ይፈልጋሉ። ምክንያቱም ብዙ ሰው በእነሱ ብሮከር ገብቶ ገንዘብ ለማግኘት ማለት ነው። ስለዚህ የተለያዩ ነገሮችን ያዘጋጃሉ፣ የተለያዩ ፕሮግራሞች ይዘጋጃሉ፣ ትሬደሮችን ወደዚህ ግብዣ ይጋብዛሉ ማለት ነው። በዚያ ሰዓት ቢግነር ትሬደር ኤቭሪቲንግ ሉክስ ኢዚ ቱ ሂም ማለት ነው። አንደርስታንድ ያደርጋል ትሬድ ፈርስት እኔ ይሄ ስቴጅ እንዳለ ምን እንዳለ አይደን ነው ኤክስፖዝ ነበር ለዚህ ነገር ሁላችንም ተጋልጠን ነበር። ዴን ይሄንን በማየት ልክ ፎሬክስ ትሬዲንግ ላይ ሲጀምር ሰው ብሎዊንግ ስቴጅ የሚባለው ጋር ስቴጅ 2 ላይ ይመጣል ማለት ነው። what is the blowing stage ካላችሁ የተመለከተው ሪያሊቲ እና ትሬደሩ ቻርት ላይ ገብቶ ሪል አካውንት ክሬት አድርጎ ያጋጠመው ነገር የሰማይና የምድር ያክል በጣም ልዩነት ሆነበት ማለት ነው። መጀመሪያ ሲመለከተው ኢዚ ነው። አፍተር ዳት ግን he's blowing his account ማለት ነው። መልቲፕል አካውንት ያስገባል፣ ሉዝ ያደርጋል፣ ያስገባል፣ ሉዝ ያደርጋል። ሶ በማይንዱ ማለት ነው ኤክስፔክት አድርጎት የነበረው ነገር በሙሉ ዜሮ ይሆንበታል ማለት ነው። በዚህ ስቴጅ ላይ ኤቭሪ ትሬደር I hope እኔ 99.9% ኤቭሪ ትሬደር ተሰምቶት የማያውቅ ሳይኮሎጂካል ፊሊንግ በዚህ ስቴጅ ላይ ይሰማዋል። ስቴጅ ላይ ተሰምቶት የማያውቅ ሳይኮሎጂካል ፊሊንግ በጣም ነው የሚከፋው፣ በጣም ኢሞሽናል ይሆናል። በጣም በቃ የማያስተውላቸው ነገሮች በአንዴ ከሰው ብዙ ገንዘብ ለመበደር ይፈልጋል። ያለውን ነገር ሪከቨር ለማድረግ ብዙ ሰዎች ጋር ይሄዳል። ኤቭሪቲንግ
ያስቀመጣቸውን ነገሮች በሙሉ ሴቪንጉን ምን እንዳለ ቴክ ያደርጋል። ፋሚሊ ያስቸግራል። የሚያውቃቸው ዙሪያ ያሉ ሰዎች በሙሉ ገንዘብ ይጠይቃል። ለምን? ትሬድ ለማድረግ ማለት ነው። ትሬድ ለማድረግ ባለው ገንዘብ ኤቭሪ ታይም ገንዘቡን ሲያስገባ ሂውሉስ ኤቭሪ ታይም ለስንት ወር እንደሚቆይ አያውቅም። ለስንት ዓመት ሉዝ በጣም ግራ ይገባል። በጣም ፍራስትሬትድ ሊሆን ይደነግጣል። ይሄ ስቴጅ እንዳለ መጀመሪያ እንደ ትሬደር ማያውቅ ትሬደር ከሆነ በጣም ከባድ ነው የሚሆነው ፔኑ ማለት ነው። ከዛ በኋላ ይጀመራል። ምን አይነት ነገር ይጀመራል? ሎንሊነስ ይጀመራል። ማይንድ ቶቶች ላይ ቶቶች ይመጣሉ። ሰው ኤቭሪዋን ሃፒ ሆኖ ሌላ ነገር ሲያወራ እናንተ የገባችሁ ትሬድ ላይ ማይንዳችሁ ስታክ አድርጎ ቀርቷል። ሉዝ አደረጋችሁ። ደግሞ ከማን ተበድሬ ነው ድጋሚ ኢንተር የሚገባው? ድጋሚ ኢንተር በተደጋጋሚ እንደዚህ አይነት ስቴጅ ላይ ትቆያላችሁ ብሎ ይገኛል ማለት ነው። አፍተር ከዚህ በኋላ ሳይኮሎጂካል ትራፕ ወደሚባለው ሌቭል ትመጣላችሁ። ምን ማለት ነው? በቃ ዲስ ትሬዲንግ ስካም ነው። ትሬዲንግ ለሁሉም ሰው አለ። ትሬዲንግ ስካም ነው ወደሚለው ወደዚህ ቶት ትመጣላችሁ ማለት ነው። ብዙ ሰው ወደዚህ ቶት ይመጣል። መቼ ነው ወደዚህ ቶት የሚመጣው? ትሬዲንግ ስካም ወደሚለው ቶት የሚመጣው ኤቭሪዋን መቼ ነው ካላችሁኝ፣ አፍተር ዘ ብሎዊንግ ስቴጅ ብሎ ካረገ በኋላ አካውንቱ መልቲፕል አካውንቶች ብሎ ከሆኑ መልቲፕል አካውንቶች ሉዝ ካረገ በኋላ ምን ወደሚለው ሪላይዝ እያደረገ ይመጣል። አካውንት ብሎ ወደሚባለው ስቴጅ ላይ ከቆየ በኋላ ሳይኮሎጂካል ትራፕ ወደሚባለው ሌቭል ላይ ይመጣል ማለት ነው። ምንድነው ሳይኮሎጂካል ትራፕ ማለት? ኤቭሪዋን ቲንክስ ትሬዲንግ ቀላል ነው ብሎ ያሰበው ነገር በሙሉ ስካም ነው። ስለዚህ ትሬዲንግን አንደርስታንድ ሳረግ እኔ የተረዳሁበት መንገድ ትክክል አይደለም፣ አሁንም ማስተካከል አለብኝ፣ አሁንም የተረዳሁትን ነገር መቀየር አለብኝ ብሎ ያስባል ማለት ነው። ሰው እዚህ ስቴጅ ላይ እያለ ተቋቁሞ ራሱን ተቋቁሞ አሳልፎ ከዚህ ስቴጅ ካልወጣ ኤቭሪ ትሬደር ዊል ኩዊት ትሬዲንግ ማለት ነው። ትሬድ ማድረግ ያቆማል። አብዛኛው ትሬደር ትሬድ ማድረግ ያቆማል። እዚህ ጋር ለምን? ኢትዮጵያ ውስጥ ስላለን ያው ብዙ ነገሮች ላይ አድምተን ለመስራት እንሞክራለን። ቢኮዝ ሆፕ ስለሆነ ማለት ነው። ትሬዲንግ ለብዙ ሰው ሆፕ ነው። ለኛ ተስፋችን ያው እግዚአብሔር ነው። እግዚአብሔር በታች ሰው በቃ በምድር ላይ የተንቀሳቀሰ ባለበት ሰዓት ትሬዲንግን እንደ መጨረሻ ሆፕ አድርጎ ያየዋል። ምክንያቱም መኒ ለማግኘት ማለት ነው። ሰው ብዙ ነገር ካስከፈለው ብሎዊንግ ስቴጅን ካለፈ እንደው አስተውሎ ሳይኮሎጂካል ትራፕ ላይ ከቆየ he will become so knowledge ይኖረዋል ማለት ነው። ስለ ፎሬክስ ጥሩ የሆኑ ኖሌጆች ይኖሩታል ማለት ነው። አፍተር ዲስ ነው እንግዲህ ከሳይኮሎጂካል ትራፕ በኋላ ትሬዲንግ ኢዝ ስካም የሚለው አይምሮ ላይ እየተመላለሰ ይሄን ካለፈ በኋላ አንድ ነገር አንደርስታንድ ያደርጋል። the biggest enemy is ትሬዲንግ ስካም ሆኖ አይደለም። ምክንያቱም ማርኬቱ ራሱ ኤግዚስት ማድረጋችንን እኛ አያውቅም። he don't know us። አሁን በረከት የሚባል ትሬደር እንዳለ፣ ማቴዎስ የሚባል ትሬደር እንዳለ፣ ዮናስ የሚባል ትሬደር እንዳለ፣ ማርቆስ የሚባል ትሬደር እንዳለ፣ አበበ የሚባል ትሬደር እንዳለ ማን ያውቃል? ማርኬቱ ያውቃል? he don't know። ማርኬቱ ምንም አያውቅም። ስማችን ብሮከሩ ሊያውቅ ይችላል። ማርኬቱ ግን ማን መሆናችንን አያውቅም። ስለዚህ ሳይኮሎጂካል ወይም ስካም ሆኖ ሳይሆን በተለይ ደግሞ የሆነ ስቴጅ አለ። እኛ ልክ ኢንትሪ ስንገባ ማርኬቱ ስቶፕ ሎዛችን ኢንትሪስት ምንድነው በቃ ያውቃል እንደ ስቶፕ ሎዛችን እንዳስቀምጥ በጣም ብዙ ጊዜ እነዚህ ስቴጆች ላይ ይሰማዋል ኤቭሪ ትሬደር ማለት ነው። ግን እውነታው ግን እሱ ሳይሆን እውነታው ምንድነው? ትሬዲንግ ስካም ሆኖ አይደለም። ራሳችንን ዊን ለማድረግ ካለን ጥማት የተነሳ ማርኬቱ ላይ ብዙ ስትራግል የምናደርግ ኤቭሪ ትሬደር ሃፍ ይሄ ቶታል ነው። ዊን ለማድረግ በቃ ሉዝ አላረግም እኔ በፍጹም ሉዝ አላረግም የሚል ማርኬቱ ደግሞ የሚገርም ካራክተር ሰሪ ነው። he will break us ብናርጎ ይሰብራቸዋል። ድብን በቤተሰብ እንኳን ያልተሰራ ማንነት በቻርት ይሰራል። ካራክተር ምን አይነት ካራክተር ይሰራል ካለ ሉዝ አላረግም ብሎ የሚያስበው ሜንታሊቲ ሉዝ ፓርት ኦፍ ኢት ነው የሚል ቶት ይሰጣል ማለት ነው። understand? ሉዝ ፓርት ኦፍ ኢት ነው። let's just see this in market I was ጠዋት ነው ኢንትሪ ገባሁት። ቴክ ፕሮፊትን እዚህ ጋር ነበር ኤክስፔክት ያደረኩኝ ነበር እዚህኛው ሎው ጋር
because እችኛውን ሎ አታክ ያደርጋታል ብዬ ማለት ነው እችኛውን so ቴክ ፕሮፊት ላይ ጋር እዚህ ድረስ ደርሶ ማርኬቱ እዚህ ጋር አካባቢ ያለ ብሬክ ኢቭን አድርጌዋል ፓርሻል እንኳን ቴክ አላደረኩ ፓርሻል ቴክ ሳደርግ እዚህ ጋር ብሬክ ኢቭን አስወጣኝና ሄደ እዚህ ጋር ቴክ ባር በሙሉ ፕሮፊት ረክቶልኛል እኮ ፕሮፊት ቴክ አደረገ ፓርሻል ቴክ አደረኩ ማድረግ ይችላል ነበር ግን አላደረኩም ምን ሆነ በዚህ ሰዓት አይ ሚስት ማለት ነው አይደለ ሚስ አደረኩት ማለት ነው ምን ብሬክ ኢቭን ሆነ ምንም ትርፍ ሳላገኝ ቀረኝ አፍተር ዛት ይሄንን አልቀበልም ብዬ ድጋሚ ኢንትሪ ልጠብቅ ብል እዚህ ጋር ምንም ያገኘው ኢንትሪ የለም ገብቷችሁ አይመጣም ማለት ነው ስለዚህ ግን ተመልሶ እንደገና ከወጣ በኋላ እዚህ ጋር ኤክስፔክት ማድረገው ኤሪያ ተቻርጎ ወረደ አይደለ ተቻርጎ ሲወርድ ይሄንንም ኤሪያ አላገኘሁትም ሶ the next ማርኬቱን መጠበቅበት የራሴ የሆነ ኤሪያ ነበር እዚች ጋር ኤሪያ ማለት ነው ኤሪያ እሷን ኤሪያ ነክቶ ልክ ሲወርድ እዚህ ጋር ሴል አልኩት ማለት ነው ሴል ስለው ይሄንን ጥሩ የሆነ እንትን አገኘሁኝ ጥሩ የሆነ ኢንትሪ አገኘሁኝ ማለት ነው ሶ 1 2 3 ቴክ አድርጌ ማርኬቱን ክሎዝ አደረኩት አፍተር ዳት ማለት ነው ሉዝስ ቢሆን ይሄ ሳላየው ብሬክ ኢቭን ሳላረግ ፓርሻል ቴክሳል ሉዝ ቢሆንስ እዚህ ድረስ ደርሶ ሉዝ ቢሆንስ ምንድነው is a part of it ሉዝን አክሴፕት የማያደርግ ትሬደር ካለ የትሬዲንግን ሪያሊቲ አንደርስታንድ አላደረገም ማለት ነው አክሴፕት the lose ማለት ፕሮፊታብል ለመሆን መጀመሪያ መንገድ ሉዝን አክሴፕት ያደረገ ትሬደር ፕሮፊታቢሊቲ ጋር ለመድረስ መንገድ የጀመረ ሰው ነው ማለት ነው ትሩሊ ነው የምነግራችሁ ዛሬ እንደዚህ ሆነ ብሎ በቃ ከማርኬቱ መሸሽ የቻለ ፐርሰን is very disciplined person ማለት ነው ይሄን ሪያሊቲ አንደርስታንድ ማለት the second stage ማለት ነው አራተኛ ላይ ሪያሊቲ መቀበል ስለዚህ ፎሬክስ ትሬዲንግ ሲባል መጀመሪያ it looks easy የነበረበት ስቴጅ ላይ ሁለተኛ እንደምታዩት አይደለም እንደነበራችሁ ሰው ፎሬክስ ትሬዲንግ ሲል ተሰቃላችሁ ስቴጅ ላይ ስትደርሱ ለምን መስኩት በቃ ኤክስፔክታንሲ የሰውን ኤክስፔክታንሲ ለማርኬቱ ያለው ግምት ማርኬቱን የማይበት እይታ እሱ የሚጠበቀው ነገርና ከማርኬቱ የሚያገኘው ነገር እያሰባችሁ ተሰቃላችሁና ኦንላይን ላይ ስታዩ ትሬደሮችን ስትመለከቱ የሚኖራችሁ ምን ይሆናል ማለት ነው ይቀየራል ማለት ነው ሶ እንዴት ነው I become profitability ወደሚለው ሐሳብ ብቻ ሳይሆን የምትመጡት እንዴት ነው I become disciplined እንዴት ነው ስኪል ቢልድ ማድረገው ግሪዲ በመሆን ባንድ ጊዜ ገንዘብ ቢልድ ለማድረግ ባንድ ጊዜ ገንዘቡን እየደራረቡ ለመሄድ ሳይሆን ባንድ ጊዜ እንዴት ነው የተሻለ ትሬደር ለሆን የምችለው this is the reality ሂት የሚያደርጋችሁ ስለዚህ ዲሲፕሊን ሞር ዛን ኢት ማተርስ እዚህ ጋር ነው እንግዲህ ብዙ መጽሐፎች መነበብ የሚጀምሩት እዚህ ስቴጅ ላይ ስትራቴጂዎች መታየት የሚጀምሩት እዚህ ስቴጅ ላይ ነው ብዙ ቪዲዮዎች መከታተል የሚጀምሩት እዚህ ስቴጅ ላይ ነው ቴሌግራም ማአት ኮርሶችን ማየት መከታተል የሚጀምረው እዚህ ሰዓት ላይ ነው በጣም በቃ ስትራቴጂ ሜንቶር መምረጥ እዚህ ላይ ነው ፎከስ አድርጋችሁ ሜንቶርሺፕ ይዛችሁ ክላስ ይዛችሁ እየተማራችሁ ራሳችሁን ቢልድ ለማድረግ የምትፈልጉ እዚህ ስቴጅ ላይ ነው after this ነው እንግዲህ ዲሲፕሊን ሳይኮሎጂ ስትራቴጂ መኒ ማኔጅመንት እያያዛችሁ የምትሄዱት ማለት ነው ፊክስድ የሆነ ነገር ነው ዲሲፕሊን እያያዛችሁ ሪያሊቲ ሂት የሚያደርጋችሁ ስቴጅ ነው after this ነው እንግዲህ ከዛ በኋላ ስቴጅ አለ ፕሮፊታቢሊቲ ሲመጣ እንዴት ነው ብዙዎቻችን ጥያቄ ፕሮፊታቢሊቲ ሲመጣ እንዴት ነው ፕሮፊታብል ምን ነው ትርፋማ እንዴት ነው ትሬዲንግ ላይ become profitable እንዴት ነው ፕሮፊታብል የሚሆነው በአንድ ጊዜ እየተገለበጠ ነው አካውንት ፕሮፊታብል የሚሆነው ፕሊስ እንዴት ነው ፕሮፊታብል ትሬዲንግ ላይ የሚሆነው እንዴት ነው አንደኛ የሚሆንበት ምክንያት ትሬዲንግ ላይ ፕሮፊታብል የምትሆኑበት መንገድ ምክንያቱ ምንድነው ካላችሁን አካውንት ፍሊፕ እያደረጋችሁ አይደለም ፕሮፊታብል የምትሆኑ ያላችሁን አካውንት እያሳደጋችሁ በመሄድ እዚህ ጋር ነው ዲሲፕሊን ፕሌይስ ቢግ ሮል መኒ ማኔጅመንት ፕሌይስ ቢግ ሮል ኢን ዲስ ስቴጅ ማለት ነው ሶ አንድ ሰው አካውንቱ ላይ 10,000 ፍሎት ሲያረካያችሁ 85 ላይ ምን ያክል ሪስክ አድርጓል አካውንት ላይ ገብቷችኋል አይደል እናንተ $10 ሪስክ አድርጋችሁ $5 ፍሎት እያደረገ ከሆነ $1,000 ሪስክ አድርጋችሁ $500 ፍሎት እያደረገ ነው ማለት ነው $10,000 ሪስክ አድርጋችሁ $5,000
እያያችሁ ነው ማለት ነው። ስለዚህ በዚህ ማይንድ ሴት ውስጥ ነው የምትገቡ። ፕሮፊታቢሊቲ ማለት በዚህ ሂደት ውስጥ የሚመጣ ነገር፣ ራሳችሁን በዚህ ማይንድ ሴት ነው ቢውልድ የምታደርጉት ማለት ነው። እንዴት ፕሮፊታብል የምሆነው? ለብዙ ሰው ጥያቄ ይሄ ነው፣ እንዴት ነው? እኔ አሁን በጣም ጥያቄ ፈጥሮብኝ ነበር። ኖባዲ ማንም ሰው እንደዚህ የሰጠኝ ኮርስ የለም፣ እንደዚህ ያስተማረኝ፣ እንደዚህ የረዳኝ ነገር የለም። ሪያሊቲ ሂትስ ቬሪ ሃርድ፣ ኢት ሂትስ ዩ ቬሪ ሃርድ ማለት ነው። ሶ ሎንሊነስ ኤቭሪቲንግ ከዛ ሁሉ የምትማሩት የምታውቁት ነገር ቢኖር ቀስ ስቴጅ ባይ ስቴጅ ቢውልድ እየተደረገ የሚሄድ ሀብት ነው ማለት ነው። ሶ እዛ ላይ እንድትደርሱ ሁላችንም እየበለጠ ጌታ ያለም አፍተር ዩ አንደርስታንድ ዲስ እንዴት ወርክ እንደሚያደርግ ትረዳላችሁ ማለት ነው። ሶ በዚህ ማይንድ ሴት ከቀጠላችሁ you will become profitable።